ታስታውሱ እንደሆነ ላስት ዊክ ያየነው ምንድነው ቮካል ቴክኒኮችን ነበር ያየነው። ያ ማለት ስንዘምር መዝሙሩ የምናረግበት አኳኋን ድምጽ አወጣጣችን እያንዳንዱን ኪን የምነካበትን ስታይል ነው ኦር ደግሞ ዘይቤ ነው ማለት ነው። ሶ አንደኛ ላይ ምን አየን? አንደኛ ላይ ስታካቶ አየን። ስታካቶ ከስሙ እንደምንረዳው ስታክ እያደረገ የሚሄድ መዝሙር ነው ብለን በመዝሙሩ ምሳሌ አብረን አይተናል። ሁለተኛ ላይ ሌጋቶ አይደለ? ሌጋቶ ሎጋ ምናምን ብላችሁ ያዙ እንዲመቻችሁ ብያችሁ ነበረ። ቀጥ ብሎ የሚሄድ መዝሙር ነው። ውጣ ውረድ የለውም፣ ቀጥም አይልም። ስሙዝሊ የሚሄድ የአዘማመር አይነት ነው። ሶስተኛ ላይ ምን አየን? ቫይብራቶ አየን። ቫይብራቶም ከሱ መረዳት ይቻላል የሚንቀጠቀጥ ነገር ነው። ሶ በመዝሙሮቹ መጨረሻ ላይ የምንጠቀማቸው አንዱ የአዘማመር ዘዴ ነው። ከዛ አራተኛ ላይ ምን አየን? ፋልሴቶ አይተናል። ፋልሴቶ አይተናል። ፋልሴቶ ፎልስ ከሚለው ቃል ነው የመጣው። ስለዚህ የውሸት ድምጽ ነው ብለናል። ሰው ለመዘመርም ብዙም አይቸገርበትም። ላይክ ከሄድ የሚወጣ ድምጽ ነው። ሲቀጥንብን በጣም መዘመር ሲያቅተን ቀጭን ሃይ ፒች የሚወጡት መዝሙሮችን በውሸት ድምጽ ነው ደግሞ ሳንጨናነቅ የምናወጣበት አንዱ ቴክኒክ ነው ተባብለናል። አምስተኛ ላይ ምን አየን? ዳይናሚክ ኮንትሮለር። ዳይናሚክ ኮንትሮል ደግሞ ዳይናሚክ ማለት ፍላክቹዌት የሚያደርግ ማለት ነው፣ ወጣ ውረድ ያለው። ስለዚህ ልክ ቀስ ብሎ ጀምሮ ከፍ እያለ የሚሄድ ከዛ የሚመለስ እንደዚህ አይነት ዌቭ ነገር ብለን በሚገባ መልክ ትንሽ ለማየት ሞክረናል። እነዚህ ቮካል ቴክኒኮች ናቸው። የሳሙኤል ተስፋ ሚካኤል አልፋና ኦሜጋ የሚለውን እሱ መዝሙር ላይ ቢያንስ ሁለት አይነት አዘማመሮችን ማግኘት እንችላለን። ታውቁታላችሁ። ከዘላለም ዘላለም በፊት ብቻህን የነበርከው ከዘላለም በኋላ ብቻህን የምትኖረው ፍጥረት ቢያመልክ ባያመልክ አይደለ? ይሄ ምንድነው? ስታክ አይደለ? እያደረገ ነው ቀጥ እያለ ከዘላለም በፊት አይልም። ከዘላለም በፊት ተራራዳ ስታካቶ። ከዛ በኋላ ልክ እነዚህን አልፋችሁ መጨረሻ ላይ አልፋና ኦሜጋ አልፋነ ኦሜጋ መጀመሪያ መጨረሻ ሌጋቶ። ሌሎቹም ብዙ አይነቶች አሉ። እነዚህ በዋናነት የምንጠቀምባቸው የአዘማመር አይነቶች ናቸው። ዛሬ የምናየው የድምፅ አወጣጥ መንገዶች ይለያያሉ። እነዚህ ነገሮች ኮንፊውዝ እንዳያረጓችሁ የድምፅ አይነቶችን አይተናል። ምንድን ናቸው የድምፅ አይነቶች? ተመለስ ወደኋላ። ሶፕራኖ፣ ልክ ነሽ፣ አልቶ፣ ቴነር፣ ቤዝ። እነዚህ የድምፅ አይነቶች ናቸው ተባብለናል። ኮንፊውዝ ከሆናችሁ ምናልባት ሌሎቻችሁ አዲስ የመጣችሁ ክላሱን ካልወሰዳችሁ የሆነ ቀን ላይ ከቨር እናደርጋለን። የድምፅ አይነቶች ናቸው እነዚህ። እዚህ ጋር አሁን ያየነው ምንድን ነው? ቴክኒኮች ናቸው፣ ቮካል ቴክኒኮች ናቸው። የትኛው መዝሙር ዘምሩ የምትጠቀማቸው ቴክኒኮች ናቸው። ሶላባት ቴክኒክ። ዛሬ ደግሞ የምናየው የድምፅ አወጣጥ መንገዶች